አሟልቶ ቢሰጠን ኖሮ ውድና የተከበራችሁ ውድ ቤተሰቦቼ በአገርም ከአገርም ውጭ ያላችሁ ወዳጆቼ በያላችሁበት የዓለም ዳርቻ ሁሉ ሰላም፣ ፍቅር፣ ጤና ይብዛላችሁ። እንዴት ናችሁ? እንዴት አላችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለው እጅግ በጣም ደህና ነኝ። ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተ ጋርም ሁሉ ሰላም እንደሚሆን ተስፋ አደርጋለሁ። የሰላም አምላክ በያላችሁበት ይጠብቃችሁ እንዲሁም ሰላሙንም ያብዛላችሁ እያልኩት ቤተሰብ ዛሬም ደግሞ አስተማሪ በሆነው በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። እንግዲያውስ ያን ቪዲዮ ሲጀምሩ ላይክ አድርጉ። ለዚህ ለምህረት ዩቲዩብ ቻናል አዲስ የሆናችሁ ቻናሌን ሰብስክራይብ አድርጉ ስላችሁ በትልቅ አክብሮት ነው የምጠይቃችሁ። ሰብስክራይብ አድርጉ። ሐሳብና አስተያየት ያላችሁ ባካችሁ ኮሜንት ስር አስቀምጡ። የእናንተ ኮሜንት እኔን ስለምረዳኝ ማለት ነው። እንዲሁም ላይክ አድርጉ፣ አበረታቱኝ። ስለምታበረታቱኝ፣ ስለምትደግፉኝ፣ ሰብስክራይብም ስለምታደርጉልኝ እጅግ አድርጌ ነው የማመሰግናችሁ። እግዚአብሔር ያክብራችሁ። እንዲሁም በሰው አገር በስደት ዓለም ላይ ያላችሁ ውድ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት የዓለም ዳርቻ ሁሉ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ያሰባችሁ ነገር ሁሉ ይሳካላችሁ። ወደ አቀዳችሁበት ቦታ መድረስ ይሁንላችሁ። እጅግ በጣም አድርጌ ነው የምወዳችሁ። ክበሩልኝ እና ዛሬ ወደ መጣሁበት ሐሳቤ ጋር ልሄድ። ዛሬ የምናየው ስለ አንድ ሰው ታሪክ ነው። ከመጽሐፍ ቅዱስ ነው የምናየው ስለ አንድ ሰው ታሪክ። ይህ ሰው ለምጻም ነው፣ ታማሚ ሰው ነው፣ በለምጽ የተያዘ ሰው ነውና ከሰው ከማህበረሰብ ከቤተ መቅደስም ገለልተኛ የሆነ ሰው ነው። ግን ወደ ኢየሱስ የቀረበበት አቀራረቡ በጣም ደስ የሚል አቀራረብ ነው የቀረበው። ትህትናው፣ ለጌታ ፍቃድ ራሱን ማስገዛቱ እና በቃ በጣም ደስ የሚል በጌታ ላይ ያለው እምነቱ እጅግ በጣም ደስ የሚል ነውና ክፍሉ የምናየው ክፍሉ የሚገኘው የማቴዎስ ወንጌል ምዕራፍ 8 ከቁጥር 1 እስከ 4 ያለው ነው። እስኪ ቀጥታ ወደዛ ልሄድና ቃሉን ላንብብላችሁ መጀመሪያ፣ ከዛ አብረን የምናይ ይሆናል። በጣም ደስ ይላል የዚህ ሰውዬው ታሪክ። እንደዚህ ይላል የማቴዎስ ወንጌል ምዕራፍ 8 ቁጥር 1 እስከ 4 አነባለሁ የእግዚአብሔርን ቃልን። ከተራራም በወረደ ጊዜ ብዙ ሕዝብም ተከተሉት። ማንን? ኢየሱስን። ቁጥር 2 እነሆም ለምጻሙ ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህ እያለ ሰገደለት። ቁጥር 3 ላይ እጁንም ዘርግቶ ዳሰሰውና እወድሃለሁ ንጻ አለው። ወዲያውኑም ለምጹ ነጻ። ቁጥር 4 ላይ ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሂድ ራስን ለካህን አሳይ፣ ለእርሱም ምስክር እንዲሆን ሙሴ ያዘዘውን መባ አቅርብ አለው። እና እዚህ ስፍራ ላይ ቁጥር 2 ላይ እነሆ ለምጻሙ ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህ እያለ ሰገደለት። ብትወድስ ብሎ ፍቃዱን መጠየቁ በጣም ነው ደስ የሚለው የእውነት። እና ለምንድን ነው ይሄ ሰው እንደዚህ ብሎ የጠየቀው? ኢየሱስ ሁሉንም ሰው ይወደዋል፣ ሁሉንም ሰው ማለት ነው። ፍቅር የሆነ ነው። እና አንደኛ ይሄ ሰው ፍጹም በሆነው እምነት ላይ የተመሰረተ ልመናን ነው የሚያሳየው። ፍጹም በሆነው እምነት ላይ የተመሰረተው ልመናን ያሳያል። ሁለተኛ ደግሞ ምንድነው ብለን ስናየው የእግዚአብሔርን ፍቃድን ማስቀደም። ብትወድስ ስል ፍቃድ ከሆነ ያንተ ፍቃድ ከሆነ እኔ እንደፈለግኩት አይደለም፣ እኔ ስላልኩ አይደለም፣ አንተ ብትወድስ አንተ ብትፈልግ ያንተ ፍቃድ ከሆነ ልታነጻኝ ትችላለህ ስል ጠየቀው። እና ለአምላክነቱ ደግሞ ሶስተኛ ለአምላክነቱ ደግሞ የሰጠው ምስክርነት ምንድነው? ሰገደለት ስል የሰገደው አምላክ ስግደት የሚገባ እንደሆነ እየሰገደ ነው የጠየቀው። ልታነጻኝ ትችላለህ እያለ ሰገደለት ይላል። ክብር ለጌታ ይሁን። ይሄ በሽታ ምንድነው? ይሄ ሰውየው ያደረገው ለምጻም ነው። ለምጹ በዛ በብሉይ ኪዳን ስናየው ለምጻም ሰው ጋር ከማህበረሰብ ጋር አይቀላቀልም፣ ወደ ቤተ መቅደስ አይገባም። እንደ እርኩስ ነገር ነው የሚታሰበው ማለት ነውና ይሄ ሰውየው ኢየሱስ ጋር ቀርቦ ጌታ ሆይ አድነኝ
ኦር ፈውሰኝ ሳይሆን የጠየቀበት አጠያየቁ አንጻኝ ነው። መዳን መፈወስ የስጋ ፈውስ ነው። ይህ ሰውየው ከማህበረሰብ ጋር ለመቀላቀል የስጋ ፈውስ ነው የሚያስፈልገው አይደለ? ቤተ መቅደስ ገብቶ አምልኮ ለማድረግ የሚያስፈልገው መንጻት ነው። እርኩሰት ነው አይደለ? ህመሙ ማለት ነው። መንጻት ነው የፈለገው እና አንጻኝ ስል ጠየቀው እና አንደኛ ላይ ፍጹም በሆነው እምነት ላይ የተመሰረተ ልመና ያቀረበው ለምጻሙ ልታነጻኝ ትችላለህ ስል ኢየሱስን የጠየቀበት ጥያቄ ነው። ኢየሱስን እርሱ የመፈወስ ችሎታ ወይም ኃይል እንዳለው ቅንጣት ያክል ጥርጥር አልነበረው ለዚህ ሰውዬ ማለት ነው። አልተጠራጠረም። ያድን ይሁን አያድን ይሁን ይችል ይሁን አይችል ይሁን አላለው። ልታነጻኝ ትችላለህ ስል ትህትና በተሞላ ጥያቄ ነው የጠየቀው፣ ራሱን ዝቅ አድርጎ ማለት ነው። እና አልተጠራጠረም። በወቅቱ ለምጹ የማይድንና እንደ እርግም የሚታይ በሽታ ነበረው። ይህ ሰው ግን በኢየሱስ አምላክ ኃይል ላይ ሙሉ እምነት ነበረው። ምንም አልተጠራጠረውም። አይችለውም አላለው። እንዴት ይሁን አላለው። ዋው! እንዴት ደስ የሚል አቀራረብ ነው። በእውነት በጣም ነው ያሰብኩት ክፍሉን ካነበብኩት በኋላ በተለይ ቁጥር 2ን በጣም ነው ያሰብኩት። ይሄ ሰውዬው ለምንድን ነው እንደዚህ ያለው ብዬ ማለት ነውና ሁለተኛ ደግሞ የእግዚአብሔርን ፍቃድ ማስቀደም ብትወድስ፣ ዋው ደስ አይልም? ብትወድስ ልታነጻኝ ትችላለህ ስል ብትወድስ የሚል ቃል የሰውየውን ትህትናን ያሳያል። ትህትና በቃ ዝቅ አድርጎ ራሱን ዝቅ አድርጎ ለእግዚአብሔር አስገዝቶ ነው የጠየቀው። በግድ ፈውሰኝ ብሎ ኢየሱስን አልጠየቀውም። በግድ ፈውሰኝ ብሎ ትእዛዝ አይደለም የሰጠው። ፈውሱን የሚወስደው በኢየሱስ ፍቃድ ላይ በሆነው መሰረት በኢየሱስ ፍቃድ ላይ የሆነው መሰረት ነው እንጂ ሰውየው እንደፈለገው እንደ ፍላጎቱ አይደለም። ኢየሱስ እግዚአብሔር ሲጀመር እኛ ስንጠይቀው እኛ በፈለገነው ልክ አይደለም ይሰጠው ማለት እኛ አድርግልን የምንጠይቀው ነገር ሁሉ አይደለም ይሰጠን። የሚያስፈልገን ነገር እንደሚያውቅ ነው የሚሰጠን። እሱ አውቆት ነው የሚሰጠው እንጂ እኛ የጠየቀነው ሁሉ ብንሰጥ እኮ በሱ ፊት እኛ አንገኝም። ዋው አይደለ ቤተሰብ? እኔ ይሄን ነው የማስበው። የጠየቀነው ሁሉ ይገርማል አንገኝም በሱ ፊት፣ አንኖርለትም ለሱ ራሱ ማለት ነው። ፍቃዱ ይሁን ስንል ደግሞ እንዴት ደስ ይላል መሰላችሁ? ለሱ አክብሮት ስንሰጠው፣ ለሱ ቅድሚያ ስንሰጠው፣ እንደ ፍቃድ እንደወደድከው እንዳሰብከው እንደ ራስህ ፍቃድ አድርግልኝ፣ እኔ እንዳልኩት ሳይሆን አንተ እንደወደድከው። እንደዚህ ነው የዚህ ሰውየው ጥያቄ። ብትወድስ ስል አንተ እንደወደድከው፣ አንተ ደስ እንዳልከው አድርግልኝ። ይህ ሰውየው በቃ አምኖት ነው የቀረበው። ኢየሱስ እንደሚያድነው አውቆት ነው የቀረበው። ምንም አልተጠራጠረም። አንድ አማኝ ወደ ፈጣሪ ሲቀርብ ሊኖር የሚገባው የትህትና አቋምን ነው ያሳየው። አንድ አማኝ ወደ እግዚአብሔር ሲቀርብ ወደ ፈጣሪው ሲቀርብ የሚገባው የትህትና አቋምን ነው ያሳየው። የሰውየው ያሳየው አቅርቦት፣ የሰውየው የቀረበበት መንገድ፣ የሰውየው ጌታን የጠየቀበት አጠያየቅ ማናችን ወደ እግዚአብሔር ስንቀርብ አድርግልኝ፣ ይሄን ስጠኝ፣ ይሄ አድርግልኝ፣ ይሄ ይሁንልኝ ሳይሆን ፍቃሪ ቢሆንልስ ይሄን አድርግልኝ፣ ብትወድስ እንዲህ ብታረግኝ፣ ፍቃሪ ቢሆንስ። መቼም ቢሆን እግዚአብሔር በሱ ፍቃድ ላይ የተመሰረተውን ነገር ይስጠን። በሱ ፍቃድ ላይ የተመሰረተውን ህይወትን ይስጠን። እኛ እንደፈለገ ነው ሳይሆን እኛ የምንፈልገው ነገር ሊያጠፋን ይችላል። እኛ ይሁንልን የምንለው ሳይሆን እሱ የወደደውን ይስጠን፣ እሱ የፈቀደውን ያድርግልን። ክብር ለጌታ ይሁን። እና ደግሞ ሶስተኛ ላይ ለአምላክነቱ የሰጠው ምስክርነት ማለት ስግደቱ፣ ሰገረለት አይደለ? የሰገረለት በጥቅሱ ላይ ስግደት ይላል። በወቅቱ ለሰው ልጅ መስገድ የተለመደ ቢሆንም በዚህ ጊዜ የቀረበው ግን የፈውስ ጌታ መሆኑን አምኖ ለአምላኩ ክብር ለመስጠት ነው። ለምጻሙም ኢየሱስን እንደ ተራ መምህር ሳይሆን ስልጣን እንዳለው ጌታ ተመልክቶታል። ዋው! ስልጣን እንዳለው ጌታ፣ ማዳን እንደሚችል፣ ማንጻት እንደሚችል፣ ማሳረፍ እንደሚችል፣ ካደረበት ተጽዕኖ፣ ከዚህ ህመም፣ ከዚህ በሽታ
ከማንም ማህበረሰብ ገለልተኛ እንዲሆን ያደረገው ቤተ መቅደስ እንዳይገባ በዚህ በሽታ ምክንያት በዚህ ለምጹ ምክንያት ከማህበረሰብ ገለልተኛ ነው ይህ ሰው፣ ከቤተ መቅደስም ገለልተኛ ነው ይህ ሰው። ይህን ሰው የነካ ሰው ራሱ ምንድነው የሚባለው? እርኩስ ነው ይባላል። በብሉይ ኪዳን ላይ ረከሰ ይባላል። እና ይህ ሰው ጋር ማንም አይቀርብም፣ ያድናል። እና ኢየሱስ እንደ ተራ መምህር አይደለም ለምጻሙ ኢየሱስን ያየው፣ እንደ ተራ መምህር ሳይሆን ስልጣን እንዳለው ጌታ ኢየሱስ የማዳን ስልጣን አለ፣ የመፈወስ ስልጣን አለ። ክብር ለጌታ ይሁን። ዋው ደስ ይላል። አራተኛ ላይ ስንመለከት ከማዕበራዊ ተገሎ ራሱ መውጣቱ፣ መገለል ማለት ወጣ የሰውየው። በአይሁድ ሕግ ለምጻም ሰው ወደ ጤነኛ ሰው መቅረብ አይፈቀድም ነበረ። ለምን? እርኩስ ተብሎ ስለሚታሰብ። ይህ ሰው ግን አያችሁት፣ እርኩስ ተብሎ ነው የሚታሰበው በሕግ ማለት በብሉይ ኪዳን ላይ ለምጻም ሰው ወደ ማህበረሰብ አይቀርብም። እሱን የነካ ሰው ራሱ እርኩስ ተብሎ ስለሚታሰብ እሱ ጋር ሰው አይቀርብም፣ እሱም ወደ ሰው አይቀርብም። እና ይህ ሰው ግን ያለውን እንቅፋትን ሁሉ ጥሶ አያችሁት፣ ይሄ ሰው የቀረበበት ያለውን እንቅፋት ኢየሱስን ቁጥር 1 ላይ ስትመለከቱ ብዙ ህዝብ ነው ኢየሱስን እየተከተለው ያለው። ብዙ ህዝብ ኢየሱስን እየተከተለ እያለ ይህ ሰው ግን ይህን ህዝብን ጥሶት ነው ያለፈው። እዩት እንግዲህ አሁን እሱ ሰው ይሄ ሰው በዚህ ሰው የተነካካ ሰው እርኩስ ተብሎ ነው የሚታሰበው። ይሄ ሰው ግን በዚህ ህዝብ መሃል ላይ ጥሶት ወደ ኢየሱስ ሲቀርብ አልታሰበው። ምንም አይነት ነገር ካለበት ነገር ነፃ እንደሚወጣ ብቻ አምኖ ነው ጥሶት የወጣ። ይህ ሰው ግን ያለውን ነቀፌታ ሁሉን ጥሶ ወደ ኢየሱስ የቀረበው ከስጋዊ ደዌው ባለፈው ከሰውና ከእግዚአብሔር ጋር ለመታረቅ ካለው ከፍተኛ ጥማት የተነሳ ነው። አያችሁት፣ ከሰው ተገለዋል፣ ገለልተኛ ነው ሰውየው። ከማህበረሰብ ገለልተኛ ነው ሰውየው። ከቤተ መቅደስ ገለልተኛ ነው ሰውየው። ቤተ መቅደስ እንዳይገባ፣ ሰውን እንዳይነካ፣ ከሰው ጋር እንዳይነካካ ነው የተባለው። ይህ ሰውየው ግን ስጋዊ ደዌው ባለፈው ይህ ሰውየው የፈለገው ከሰውና ከእግዚአብሔር ጋርም ጭምር ለመታረቅ ማለት አንጸኛ ሰው እርኩስ ብሎ ስለሚያስበው እና ለመታረቅ ካለው ከፍተኛ ጥማት የተነሳ ነው። እና ይህ ንግግር የለምጻሙ ጽኑ እምነት እና ጥልቅ ትህትና እና የኢየሱስን አምላካዊ ስልጣንን የሚመሰክር አቀራረብ ነው የቀረበው። ኢየሱስም ለዚህ ጥያቄ በመስጠቱ ምላሹ እወዳለሁ ንጻ በማለቱ ፍቃደኝነቱን ርራይ አምላክ መሆኑን ደግሞ አሳይቶታል ማለት ነው። ወዳጆቼ ዛሬም ብዙ ሰው እንደዚህ አለ አይደለ? የሆነ ነገር ካደረገ ወይ እሷ እኮ ይላል አይደለ? ሰው እሷ እኮ እንዲህ ናት፣ እሱ እኮ እንዲህ አይነት ሰው ነው፣ እርኩስ አይደለም እኮ ወይ እሷ እንዲህ ነው የሚባለው ሰው የሚጠየፈው ሰው አለ። ግን ጌታ ጋር ሲቀርበው ለጌታ ራሱን አሳልፎ ሰጥቶ ሲቀርበው ጌታ የመቀበል መልካምነቱን ያሳያል። ፍቃዱን ሰጥቶ ራሱን ሰጥቶ ሲቀርብ ማለት ነው። ዝቅ አድርጎ ራሱን አዋርዶ ወደ ጌታ ሲቀርብ ጌታ ትህትናውን፣ መልካምነቱን፣ ሩሮ መሆኑን፣ ደግ መሆኑን ያሳያል። ይህ ሰውዬው ሁኔታውን አልፎ የሰው ግርግርን፣ የሰውን ብዛትን በጣም ተጨናንቆ ህዝብ እየተከተለ ባለበት ጊዜ ይህን ሁላ ጥሶ ነው ያለፈው። ሁኔታን አልፈራም፣ የሰው ብዛትን አልፈራም። ያለበት በሽታ ደግሞ ሰውን ቢነካ እርኩስ የሚያስበል ነው። ምንም አይነት ነገር ሳይፈራ ወደ ኢየሱስ ቀርቦ አንጻኝ አለ። ትህትና በተሞላው መንገድ ብትወደስ ልታነጻን ትችላለህ? እንዲህ ነው ጥያቄ። ዛሬም ወደ ጌታ ስንቀርብ እንደወደደው አድርጎ እንደፈቀደልን እንደወደደው ሰርቶ እንዲሰጠን መጠየቅ እንጂ እኛ እንደምንፈልገው አይደለም። እኛ የምንፈልገው ነገር
እኛን ገደል የሚከት ነገር ሊሆን ስለሚችል ማለት ነው። መቼስ እኛ እንደምንፈልገው ደግሞ ጌታም አይሰጥም። ለምን? እኛ እንደምንፈልገው ጌታም አይሰጠንም። ማይሰጥበት ምክንያት ደግሞ ስለማይወደን ሳይሆን ይወደናልና ማጣቱም ስለማይፈልገን። እኛ እንደፈለገ ነው፣ እኛ እንደምንለምነው ሁሉንም ነገር እንካ ልጄ ያስፈልጋችኋል፣ ይሄ ነው የጠየቀሽ ብሎ ቢሰጠን ያጠናል። አንገኝም፣ በሱ ፊት አንገኝም። ስለማንገኝ አይሰጠንም፣ ማጣት ስለማይፈልገን። ክብር ለጌታ ይሁን እና በጣም ነው ደስ ያለኝ ቤተሰብ ስለተከታተላችሁ፣ አብራችሁ ስለቆያችሁ እጅግ አድርጌ ነው የማመሰግናችሁ። እግዚአብሔር ያክብራችሁ። በሌላ ቪዲዮ ተመልሼ እስከምመጣ በያላችሁበት ሁሉ ፈጣሪ ይጠብቃችሁ። ያሰባችሁ ይሳካላችሁ። ሰላም በያላችሁበት ይብዛ። ሰላም፣ አንድነት፣ መተሳሰብ ለአገራችንና ለሕዝባችን ይሁን። ስለተከታተላችሁ ወዳችኋለሁ። ደህና ቆዩ።